ወገዋዮ how you doing how you feeling ዛሬ መጥቶት በምስጋና ቪዲዮ ነው። መጀመሪያ እግዚአብሔርን ማመስገን ፈልጋለሁ ፈጣሪ፣ ሁለተኛ ቤተሰቦቼ ማመስገን ፈልጋለሁ፣ ከዛ በኋላ እናንተን ማመስገን ፈልጋለሁ። ለምን ብትሉ የዛሬ ምናምን ወር ይሄን ክፍሌን ስሰራ አሁን እንደዚህ ፏ ያለውን ክፍሌን ስሰራ ይሄን ነበር የሚመስለው። አሁን እንደምታዩት ስቶር ውስጥ ነበር የምኖረው። አቧራ ላይ መንቀሳቀስ እንኳን አልችልም። ምን ምተኛበት አልጋቺ ነበርሽ፣ መሬት ላይ አንጥፌ ነበር ምተኛው ሁላ። የሚገርም ጀሪ ነበር። ስትሪም ሳደርጉላ ባክግራውንዱን እያያችሁት ነው አይደል? ይሄ ነበር ባክግራውንዱ ምናምን ነገር። እሱን አሁን ደግሞ ወደዚህኛው ክፍል ቀይሬው ያለው ማለት ነው። በደንብ ላሳያችሁ። ስገቡ ከፈሌ እንግዲህ ይህንን ይመስላል አዲሱ ሩሜ። በጣም ነው የማመሰግናችሁ። ይሄ ሁሉ በእግዚአብሔር ፍቃድና አይኖ እስናረላ ግን ለአንድ ሰው ለአንድ ወጣት ለኔ በጣም በቂ ነው። ይሄ ሴታፕ ነበር። ባይ ዘ ዌይ በዚሁ አጋጣሚ ፓፕ ደበሉም ፓርት 2 ዛሬ ማታ ይለቀቃል ማለት ነው። ኦልሬዲ አልቋል። እንደገና አሁንም ማመስገን ፈልጋለሁ ቢካዝ ጋይስ ያለፈው ላይክ ድጋሚ ላሳያችሁ ፕሊዝ። ለአንድ ስትሪም ለሚያደርግ ሰው ይሄ ነገር ልክድስ እስቲ ክፍሌን በመድኃኒዓለም እንዴት እንደሚያምር። ከዛ በኋላ ደግሞ እኔ እዚህ ጋር አለሁልሽ ነው ማለት በጣም ክበሩልኝ። ይሄ ሁሉ በእናንተ ምክንያት ነው እንደዚህ ሆነው። ፏፏ ሴታፔ ነው እንደምታዩት እንደዚህ ሆኗል። ፏፈሽ አይና ጫል እዛ ጋር እንገኛለን። በጣም ክበሩልኝ። ወዳችኋለሁ። አመሰግናለሁ ጋይስ። it was a nice journey። እዚህ በመድረሴ በጣም ደስ ብሎኛል። ወዳችኋለሁ።